በጭራሽ እንዲህ በዋዛማ አላፈቅርም። ይኸውልሽ እቤት ሂጂ በርበሬ ታጥኚ አስነጥሽም ቢሆን እወጣለሁ እንግዲህ በጭራሽ ነው የማላፈቅረው። ወይ ጄሪ ለስንት ነገር ስትጠበቂ እንደዚህ ፍቅር ይዞሽ ክልትው ብለሽ ትቀመጪ። ሴትዮ አፍሽን ዝጊ ነግሬሻለሁ። ፍቅር ጭራሽ ነው የማላፈቅረው። ጤነኛ አይደለም። ብቻ አሁንም የመጣሽው ከቤዛ ጋር ላስታርቅሽ ምናምን ልትይኝ እንዴው? ኧረ አይደለም። እና ምንድነው? አንድ የምታስታርቂኝ ሰው አለ በእናትሽ። ቆይ ደግሞ ከማን ጋር ተጣልተሽ ነው? ከራሴ ጋር። ምን ከራሴ ጋር? አይገርምሽም ቹቻ? ሰው ከሰው ሀገር ከሀገር የምታስታርቅ ጄሪ አሁን ከራሷ ጋር ተጣላሽ ቢባል እንደው ማን ያምናል? እንደው ጄሪ በእናትሽ ምን ልሁን ብለሽ ነው ደግሞ ከራስሽ ጋር የተጣላሽው? ቹቻ የማለቀው ማንነት ውስጥ የበቀለ ከዛ በቃ ከሱ ጋር ምንም መስማማት አልቻልኩኝም። ጄሪ ግራ እያጋባሽ ነው። ቹቻ እኔ ምን ላድርግ? እኔም እኮ ግራ ተጋብቼ ነው። ጄሪ በእናትሽ መናገር የምትፈልጊውን ነገር ግልጽ አድርገሽ ንገሪ፣ ካልሆነ ግን ግራ እያጋባሽኝ ነው። እሺ እንዴው ምንም ሳታወሳስብ የምጠይቅሽን ጥያቄ ብቻ መልስ ስጪ። ምንድነው ጥያቄሽ? እኔ የምልሽ ቹቻ ፍቅር ሲይዝ ቆይ እንዴት ነው የሚያደርገው? ይሄ ነው ጥያቄው? ምን ነው ቀለለብሽ? ማለቴማ እስካሁን አንቺ አፍቅረሽ አታውቂም ወይ? አረ ምን በወጣኝ እኔ እናት ሰላም የተቀመጠች ሴት እኮ ፍቅር ይዟት እንባ ስትሆን አየሁኝ። ፍቅር ዘጋኝ። እና ጄሪ አሁን ምን ተፈጥሮ ነው? ይሄን ቹቻ እኔ ስተኝ አንድ ነው አይደል መስለው ውስጥ ግን በጣም ብዙ 7 የሆኑ ፍጥረቶች አሉ። ከዛን አሁን ደግሞ ተጨማሪ 8ኛ ሰው በቀለና ማለት ነው። ከሷ ጋር መግባባት አልቻልኩኝም በቃ። ቆይ ምን አይነት ሰው ነው እንዴ? አንቺ ምን ጉድ ነሽ? ምንድነው ጥያቄን በጥያቄ መመልሽልኝ? ያማታል እንዴ? እጂ ሲጀመር እኔ ብሄድ ይሻለኛል። እንዴ ቆይ የት ነው የምትሄጂው? ጥያቄን የሚመልስልኝ ሰው ጋር ነው እንጂማ ያንቺ አያዝ ምንም ነው ደስ የማይለው። ታስጠላል እናታችሁ። ጄሪ ምን ሆነሽ ነው? ምንም አልሆንኩም እባክሽ። የሆንሽው ነገርማ አለ። ከሰው ጋር ተጣልተሽ ነው? ከሰው ጋር ተጣልቼ የማንደ ጥርግርግ አድርጌ ልኩን ነግሬ በወጣልኝ። ታዲያ ምን ሆነሽ ነው? ይኸውልሽ ጭቅጭቅ አልፈልግም። ለምጠይቅሽ ጥያቄ ቁርጥ ያለ መልስ ነው እንድትነግሪኝ የምፈልገው። እሺ ምን ነበር ጥያቄሽ? እኔ የምልሽ ቤዛ ቆይ ፍቅር ሲይዝ እንዴት ነው የሚያደርገው? ጄሪ ከኪሮ ፍቅር ገባልሽ እንዴ? እኔ ጄሪ ከዛ ሞላላ ራስ ይሄ ደፋር አይገርምሽም? ወንድ ከዚች ምድር እልም ብሎ ቢጠፋ እንኳን እኔ እሱን አላፈቅረውም። ግን እኮ ባለፈው እንደምትጀናጀኑና እንደሚደውልልሽም ምናምን ነግረሽኝ ነበር። ቤዛ ቆይ ምንድነው ችግርሽ? ብለሽ የምትሰሚኝ ከሆነ ብዙ ችግር አለብኝ። ኧረ እባክሽ እኔን ስታያኝ እንዲሁ ዝም ብለሽ ጭንቀታችሁን ሁሉ የምታራግፉብኝ ወደ መመስለሻለሁ እንዴ? እኔ እንግዲህ ጄሪን ሳውቃት ፍቅር የማይዛት ሴት በውስጧ ደግሞ 7 ማንነት ያሏት ሴት እንደሆነች ነበር እኮ። እኔም እኮ ትልቅ ዱብዳ የሆነብኝ እኮ ሌላ ማለቀው 8ኛ ሰው ውስጥ የበቀለ። እሺ ምን አይነት ሰው ነው በእናትሽ? እባክሽ ግራ የሚያጋባው ሰው ነው። የሆነ በቃ ስለ አንድ ሰው በተደጋጋሚ የሚያስብ ያንን ሰው ሲያገኘው በጣም ደስ የሚለው ማንነት ነው። ጄሪ ይሄንን ማንነት በእንቁላሉ ጊዜ መቅጨት ነው ያለብሽ። አያስፈልግም እኮ። እኔም እኮ እሱን አስቤ እኮ ነው ማብራሪያ የጠየኩሽ። በመልሱ ንገሪኝ። ምን ነበር ጥያቄሽ? ወይኔ ጄሩካ አርጊው ነካ የተባልኩልሽ ገና ፍቅር ሳይዘኝ ማንም ሙድ መያዣው ይቀርው። ጄሪ ራስቸው እኮ ነው። እሺ አሁን እደግምልሻለሁ፣ ግን ደግሞ ልብ ብለሽ ስሚኝ። ካለበለዚያ ግን እሺ ፍቅር ሲይዝ እንዴት ነው የሚያደርገው? ትዝ አለኝ። ይኸውልሽ ስለዛ ሰው ደጋግመሽ ታስቢያለሽ። ስታስቢው ደስ ይልሻል፣ ግን በቃ ማሰብ አትፈልጊ። ከዛ ደግሞ ድጋሚ ይሄንን ሰውዬማ ላገኘው አይገባም ብለሽ ተወስኝና ለራስሽ ቃል ትገቢያለሽ። ድጋሚ ደግሞ ያንን ቃልሽን ሽረሽ ስታገኘው ደስ ይልሻል። እሺ እና ደግሞ ስለሱ ጭራሽ ማሰብ የለብኝም ብለሽ ታስቢያለሽ፣ ግን ደግሞ ራስሽን ስለዛ ሰውዬ እያሰብሽ ታገኘዋለሽ። ቤዛ በቃሽ። ይኸውልሽ ከዛ ደግሞ ሴትዮ አሰሚኝም እንዴ? በቃሽ አልኩሽ እኮ ልታሰብጂኝ ነው እንዴ? ጄሪ ምን ሆንሽ? አሁን የምታወሪው ነገር ጠቅላላ እኮ ስለ አዲሱ ማንነቴ ነው። እንደዛ ከሆነ ፍቅረሻል ማለት ነው። ፍቅር እኔ ጄሪ? ኧረ በስመ አብ ቤዛ፣ በጭራሽ እንዲህ በዋዛማ አላፈቅርም። ይኸውልሽ እቤት ሂጂ በርበሬ ታጥኚ አስነጥሽም ቢሆን እወጣለሁ እንግዲህ በጭራሽ ነው የማላፈቅረው። ወይ ጄሪ ለስንት ነገር ስትጠበቂ እንደዚህ ፍቅር ይዞሽ ክልትው ብለሽ ትቀመጪ። ሴትዮ አፍሽን ዝጊ ነግሬሻለሁ። ፍቅር ጭራሽ ነው የማላፈቅረው። ጤነኛ አይደሉም እንዴ እነዚህ?